ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ይዘንላችሁ የቀረብነው በጣም አስደናቂም አስደንጋጭም የተባለውን መረጃ ነው። ይኸውም በመላው የሰው ዘር ላይ መሰረታዊ ለውጥ ያመጣል የተባለው አወዛጋቢው ሰው ሰራሽ ዲኤንኤ ወይም ዘረመል የመፍጠር ፕሮጀክት ስለመጀመሩ ይሆናል። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። በመላው የሰው ዘር ላይ መሰረታዊ ለውጥ ያመጣል የተባለው አወዛጋቢው ሰው ሰራሽ ዲኤንኤ ወይም ዘረመልን የመፍጠር ፕሮጀክት ተጀመረ። በዓለም ላይ የመጀመሪያው ነው ተብሎ የታመነውና የሰው ልጅ ህይወትን መሰረት ከባዶ ለመፍጠር የሚሞክረው አወዛጋቢው ፕሮጀክት ስራ መጀመሩ ተነገረ። ይህ ጥናት እስካሁን ድረስ እንደ ነውር ይቆጠር የነበረ ሲሆን አሁን ግን የዓለማችን ትልቁ የሕክምና በጎ አድራጎት ድርጅት ገንዘብ በመስጠቱ ምክንያት ወደ ስራ መገባቱ ተነግሯል። ፕሮጀክቱ የህፃናት ዘረመል በወላጆቻቸውና በዶክተሮቻቸው ተመርጦ የተለየ ባህሪ እንዲኖራቸው ያደርጋል ወይንም በቀጣዩ ትውልድ ላይ ያልታየ ለውጥ ሊያስከትል ይችላል በሚል እስካሁን ድረስ ሳይካሄድ ቆይቷል። የዓለማችን ትልቁ በጎ አድራጎት ድርጅት ዌልኮም ትረስት ፕሮጀክቱን ለማስጀመር 10 ሚሊዮን ፓውንድ የሰጠ ሲሆን ምርምሩ ብዙ ለማይድኑ በሽታዎች ህክምናዎችን በማፋጠን ከጉዳቱ ይልቅ ጥቅሙ ያመዝናል ብለዋል። የፕሮጀክቱ አባል የሆነው በኬምብሪጅ የሚገኘው የኤምአርሲ ሞለኪውላር ባዮሎጂ ላብራቶሪ ባልደረባ የሆኑት ዶክተር ዊሊያም ሳሌ ለቢቢሲ ጥናቱ በባዮሎጂው ምርምር ቀጣዩ እምርታ ነው ብለውታል። ዶክተሩ አክለውም ወሰኑ ገደብ የለውም። የሰዎች እድሜ በሚገፋበት ጊዜ ህይወትን የሚያሻሽሉና እርጅናን ተከትለው የሚመጡ ህመሞችን የሚቀንሱ የህክምና ዘዴዎችን እየተመለከትን ነው። ይህን አካሄድ ተጠቅመን በሽታን የሚቋቋሙ ህዋሶችን ለመስራትና የተጎዱ የአካል ክፍሎችን እንደ ልብና ጉበት ያሉ ላይ የምንጠቀምበት እንዲሁም በሽታን የመከላከል አቅምን ለማዳበር እየሰራን ነው ብለዋል። ተቺዎች በበኩላቸው ምርምሩ የተሻሻሉ ወይም የተለወጡ ሰዎችን ለመፍጠር ለሚፈልጉ ህሊና ቢስ ተመራማሪዎች መንገድ ይከፍታል ብለው ይሰጋሉ። ቢዮንድ ጂኤም የተሰኘው ቡድን ዳይሬክተር የሆኑት ዶክተር ፖት ቶማስ ሁሉም ሳይንቲስቶች ጥሩ ለመስራት በቦታቸው ላይ እንዳሉ ማሰብ እንፈልጋለን፣ ነገር ግን ሳይንስ ለጉዳትና ለጦር ሊታቀድ ይችላል ብለዋል። በሰውነታችን ውስጥ ያለው እያንዳንዱ ህዋስ የሚያስፈልገውን የዘረመል መረጃ የሰነደ ዲኤንኤ የተባለ ሞለኪውል ይዟል። አብዛኞቹ ህዋሶች ዲኤንኤ ወይም የተጠማዘዘ ረዥም መሰላል የሚመስሉ ውስብስብ የሆኑ ሞለኪውሎች አላቸው። በሰው ጂኖም ወይም በአካላችን ውስጥ ያለው የተሟላ ዲኤንኤ ውስጥ የሚገኙ መሰላሎች ወደ 3 ቢሊዮን ገደማ የሚሆን የኬሚካል መወጣጫዎች አሏቸው። እያንዳንዱ መወጣጫ ከሁለት ኬሚካላዊ ንጥረ ነገሮች የተሰራ ስለሆነ የሳይንስ ሊቃውንት እነዚህን መወጣጫዎች ጥንድ ኬሚካሎች ብለው ይጠሯቸዋል። የኬሚካሎቹ አጠቃላይ ቁጥር ደግሞ 4 ነው። እነዚህ ንጥረ ነገሮች በፊደል ኤ፣ ሲ፣ ጂ እና ቲ ተብለው የሚጠሩ ሲሆን ይህንን ስያሜ ያገኙት እያንዳንዱ ቃል በእንግሊዘኛው ከሚጠራበት የመጀመሪያ ፊደል ነው። እነዚህም ቃላት አደኒን፣ ሳይቶሲን፣ ገዋኒን እና ታያሚን በመባል ይታወቃሉ። የሰው ልጅ ጂኖም ፕሮጀክት ሳይንቲስቶች ሁሉንም የሰው ልጅ ዘረመሎች እንደ ባርኮድ እንዲያነቡ አስችሏቸዋል። በሂደት ላይ ያለው አዲሱ ጥናት ሲንተቲክ ሂዩማን ጂኖም ፕሮጀክት ተብሎ የሚጠራ ሲሆን ይህ ምርምር የስነ ህይወት ምርምር ግዙፍ እምርታ ተደርጎ ሊወሰድ እንደሚችል እየተነገረለት ይገኛል። ተመራማሪዎች የዲኤንኤ ሞለኪውል እንዲያነቡ ብቻ ሳይሆን የተወሰኑ ክፍሎችንም እንዲፈጥሩ ያስችላል። ምናልባትም አንድ ቀን ሙሉ ለሙሉ ሞለኪውሎቹ በቤተ ሙከራ ውስጥ ሊፈጠሩ ይችሉ ይሆናል። የሳይንስ ሊቃውንት የመጀመሪያ ዓላማ የሰውን ልጅ ክሮሞዞም በተቀነባበረ መልኩ መገንባት እስከሚችሉ ድረስ ትላልቅ የሰውን ዲኤንኤ የመገንባት መንገዶችን ማዘጋጀት ነው። ይህም የሰው ልጅን እድገት፣ ጥገናና እንክብካቤ የሚቆጣጠሩትን ዘረመሎች ይይዛል። በዚህም የተነሳ ዘረመሎች እና ዲኤንኤ ሰውነታችንን እንዴት እንደሚቆጣጠሩ የበለጠ ለማወቅ ለማጥናትና ለመሞከር ያውሏቸዋል።
የዌልኮም ሳንገር ኢንስቲትዩት ዳይሬክተር የሆኑት ፕሮፌሰር ማቲው ሁልሰን እንደሚሉት እነዚህ ዘረመሎች መስመር ሲስቱ ብዙ በሽታዎች ይከሰታሉ። ዲኤንኤን ከባዶ መገንባት ዲኤንኤ እንዴት እንደሚሰራ ለመመርመርና አዳዲስ ንድፈ ሐሳቦችን እንድንፈትሽ ያስችለናል። ምክንያቱም በአሁኑ ጊዜ ይህን ማድረግ የምንችለው ህይወት ባላቸው ነገሮች ውስጥ ያለውን ዲኤንኤ በማስተካከል ብቻ ነው። የፕሮጀክቱ ስራ በቤተ ሙከራ ውስጥ ብቻ ተወስኖ የሚቀር ሲሆን ሰው ሰራሽ ህይወትን ለመፍጠር ምንም አይነት ሙከራ አይኖርም። ነገር ግን ቴክኖሎጂው ለተመራማሪዎች ከዚህ በፊት ታይቶ በማይታወቅ ሁኔታ በሰው ልጅ አኗኗር ላይ ቁጥጥር እንዲኖራቸው ያደርጋል። ምንም እንኳን ፕሮጀክቱ ለህክምና ጥቅም ለማስገኘት ይውላል ቢባልም ጨዋነት የጎደላቸው ሳይንቲስቶች ቴክኖሎጂውን አላግባብ እንዳይጠቀሙት ማስቆም አይቻልም። ሰው ሰራሽ ክሮሞዞም መፍጠር የሚያስችል ዘዴን የቀመሩት በኤደንብራ ዩኒቨርሲቲ የጄኔቲክ ሳይንቲስት የሆኑት ፕሮፌሰር ቢል ኤርንስሾ እንዳሉት ባዮሎጂካል መሳሪያዎችን የተሻሻሉ ሰዎችን ወይም የሰውን ዲኤንኤ ያላቸው ፍጥረታትን ለመፍጠር ሊሞክሩ ይችላሉ። አንዴ ጅኒው ከጠርሙሱ ወጥቷል ሲሉ ለቢቢሲ ተናግረዋል። አሁን ክልከላ የተደረገባቸው በርካታ ነገሮች ሊኖሩ ይችላሉ። ነገር ግን ተገቢው መሳሪያ ማግኘት የሚችል ድርጅት ማንኛውንም ነገር ማቀነባበር ከጀመረ እኛ ማቆም የምንችል አይመስለኝም። ዶክተር ቶም ኮሊንስ በበኩላቸው ቴክኖሎጂው በጤና ላይ በሚሰሩ ኩባንያዎች ከፍተኛ ጥናት የሚገኙ የህክምና አይነቶችን እንዴት ለገበያ ያቀርባሉ የሚለው ያሳስባቸዋል። ሰው ሰራሽ የሰውነት ክፍሎችን ወይም ሰው ሰራሽ ሰዎችን እንኳን መፍጠር ከቻልን ማን ነው በባለቤትነት የሚቆጣጠራቸው? ማንስ የእነዚህን ፈጠራዎች መረጃ በባለቤትነት ይይዛል ሲሉ ጥያቄ ይሰነዝራሉ። ቴክኖሎጂውን አላግባብ ጥቅም ላይ ሊውል መቻሉን ስታይ ዌልኮም ለምን ፕሮጀክቱን በገንዘብ መደገፍ ፈለገ የሚል ጥያቄ ታነሳለህ። ለዶክተር ቶም ኮሊንስ የእርዳታ ድርጅቱ ገንዘብ ለመስጠት ቀላል ውሳኔ አላሳለፈም። እኚህ ዶክተር ለቢቢሲ እንደተናገሩት የውሳኔው ዋጋ ምን ነበር ብለን ራሳችንን እንጠይቅ ይላሉ። ምናልባትም ይህ ቴክኖሎጂ አንድ ቀን ሊሰራ ይችላል። ስለዚህ አሁን ማድረግ የምንችለው ቢያንስ በተቻለ መጠን ኃላፊነት በተሞላበት መንገድ ለመስራትና የስነ ምግባርና የሞራል ጥያቄዎችን በተቻለ መጠን በቅድሚያ ለመጋፈጥ እየሞከርን ነው። ውድ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃ የተከታተላችሁትን ይመስል ነበር። ከሰዓታት በኋላ በሌሎች መረጃዎች ደግመን እስክንገናኝ ቸር ያሰማን።